ፖርኖግራፊ ምንድነው ለሚለው ጥያቄ ፖርኖግራፊ በተለያዩ ፊልሞችና እንደዚሁም በሚነበቡ መጽሐፎች ላይ የሚገኙና አጉል የሆነ ወሲብን የሚቀሰቅሱ ተግባራቶች ናቸው። በባህላችንና በመጽሐፍ ቅዱስ ይሄ ዝሙት ወይንም ደግሞ ብልግና ተብሎ የሚጠቀስ ይሆናል። ወደዚህ ነገር እንድንገባ የሚያደርጉ ነገሮች ምንድናቸው ብለን በምናጠናበት ሰዓት በመጀመሪያ ደረጃ ሰዎች እድሜያቸው ከ13 ዓመት በላይ ሲሆን በራሱ በተፈጥሮ የሚያመጡት የተፈጥሮ ለውጥ አለ። ወንዶች ከሆኑ የድምጽ መጎርነን፣ ሴት ከሆነች ደግሞ የድምጽ መቅጠንና በተለያዩ ስፍራዎች ላይ ያልተለመዱ ነገሮችን ማሳየት፣ ጡት ማጎጥቆጥ፣ የተለያዩ ቦታዎች ላይ ጸጉር ማብቀልና የአቻ ስሜት በጣም ጎልቶ የሚታይበት የእድሜ ክልል ስለሆነ ባቻ ግፊት ወደዚህ አይነት ነገር ተግባር ሊያመሩ ይችላሉ። ይሄን ብለን ስንል ምን ማለታችን ነው? ወንዶች ከወንዶች ጋር በሚገናኙበት ሰዓት ወሲብን የሚቀሰቅሱ ስሜት ቀስቃሽ የሆኑ ነገሮችን አብዝተው በሚያወሩበት ሰዓት ወንድ ከወንድ ጋር አብዝቶ ስለዚህ ጉዳይ በጣም ያወራሉ። ስሜታቸውን ሰጥተው ትኩረታቸውን ሰጥተው እጅግ በጣም በሚያወሩበት ሰዓት በትምህርት ቤት፣ በማህበራዊ ጉዳዮቻቸው፣ በመኪና በጉዞ ላይ በሚሄዱበት ሰዓት ይህንን ነገር አብዝተው ይናገራሉ። በመጀመሪያ ሰሚዎች ይህንን በሚሰሙበት ሰዓት ትኩረታቸው ለዘብ አድርገው ትኩረት ሳይሰጡ ይቅርብኝ፣ እንደዚህ አይነት ነገር አላወራም፣ አልሰማም፣ አታውራኝ እያሉ እየተከፈፉ መስማት ይጀምራሉ። ጉዳዮቹ ሲደጋገሙባቸው ትኩረታቸው እየተሳበ በሂደት ይመጣል። ሴቶችም ከሴቶች ጋር በሚገናኙበት ሰዓት ሴቶች ስለ ወንዶች ያወራሉ። ማለት ምን ማለት ነው? በተፈጥሮ ግፊት የውስጣችን ስሜት እንዳለ ሆኖ ከውጪ ደግሞ ወደ ውስጥ የሚገባ የሰው ልጆች ንግግር እጅግ በጣም የተቆለማመጡ ንግግሮች ለዛ ጉዳይ ስሜት ሰተን ትኩረት ሰተን ጉዳዩን እንድናደምጥና ወደ ተግባራትም ጭምር እንድንገባ የሚያደርጉ ንግግሮች ይስተዋላሉ። በመጀመሪያ ደረጃ ወንዶችም እየጠሉ እንደሰሙ ሁሉ ሴቶችም ይህንን ጉዳይ እየቀፈፋቸው ላለመስማት እየፈለጉ ከባህል አንጻር፣ ከአስተዳደግ አንጻር በመጨረሻ ደረጃ ላይ ደግሞ ትኩረታቸው ሰጥተው መስማት ይጀምራሉ፣ ማድመጥ ይጀምራሉ። ያደመጡትን ነገር ደግሞ የሰሙትን ነገር ከየት ማግኘት እንዳለባቸው ምንጭ ይመረምራሉ። አውሬዎቹ ተናጋሪዎቹ ከየት አምጥተው ይሄንን ጉዳይ እንዳወቁ እንደተረዱ እነሱ መረዳት ስለሚፈልጉ ምንጮቹን ይፈልጉታል። ምንጮቹን ከፈለጉት በኋላ ማግኘት ወይም ደግሞ ያንን በጆሮ የሰሙትን ጉዳይ በአይን አይተው መመልከት፣ ጉዳዩ ማጤን ይፈልጋሉ። ይሄ አንዱ ወደ ፖርኖግራፊ ወደ ተባለው በጣም ዓለምን እያስቸገረ ወዳለውና ስሜት ቀስቃሽ ወደ ሆነው ተግባር ለመግባት አንዱ መነሻ ይህ የአቻ ግፊት ነው። የአቻ ግፊት ብለን ስንል በእድሜያቸው አቻ የሆኑ ሰዎች ሴቶች ከሴቶች ወንዶች ከወንዶች ጋር የሚገናኙበት ሰዓት የሚያወሩት ነገር ለዚህ ድርጊት እንዲገቡና ወይም ደግሞ ትኩረት እንዲሰጡ ያደርጋቸዋል። ሁለተኛው በዚህ ህይወት ውስጥ በደንብ አድርገን የምናየው አሁን ለጥቅምም ለጉዳትም ሰዎችን እየዳረገ ያለው የዘመናዊ ስልክ አጠቃቀማችን። የዘመናዊ ስልክ አጠቃቀማችን ውስጥ የሌለ ነገር ስለሌለ ቴክኖሎጂ ያፈራው ነገር ሁሉ ዓለምን በአንድነት የሚያስተሳስሩ ግንኙነቶች ሁሉ እዛ ውስጥ ስላሉ ይሄ እጅግ በጣም በሰፊው የሚገኝና አሁንም ያለ ስለሆነ ስልካችንን በምንጠቀምበት ሰዓት ረጅሙን የጊዜ ሰዓታችንን በስልክ ላይ በምናደርግበት ሰዓት በስልክ ላይ ተደቅነን በምናሳልፍበት ሰዓት በተለያዩ አጋጣሚ ቅድም ካቻዎቻችን የሰማነው በማስታወቂያ ሊሆን ይችላል፣ በሙዚቃዎች ሊሆኑ ይችላሉ።
ይህንን ውስጣችንን ስሜታችንን የሚቀሰቅሱ ነገሮችን በቀላሉ በስልኮቻችን ውስጥ ማግኘት እንችላለን ወይም ደግሞ እንጀምራለን። ቅድም ወሬውን እየጠላን እንደሰማን ሁሉ በዚህ አስቀያሚ ነገሮችና ጸያፍ የሆኑ ድርጊቶች በቪዲዮቻችን ላይ በምንመለከትበት ሰዓት ወይንም ደግሞ በስልኮቻችን ላይ በምንጠቀምበት ሰዓት ቶሎ እያሳለፍን እየተቀፈፍን ቀስ እያነሱን እያሳለፍን የምንመርጠውን ነገር በማየት ነበር የምንጀምረው። ከዛ ያደረ የዋለ የስልክ አጠቃቀማችን ሰፊ ጊዜ ለዛ ትኩረት ሰጥተን እዛ ላይ ህይወታችንን ጊዜያችንን ስለምናሳልፍ ሂደቱ እየበዛ ድግግሞሹ እየበዛ በመጣ ሰዓት ያንን ወገኖቻችን፣ ጓደኞቻችን፣ አቻዎቻችን የነገሩንን በሐሳብ የተስማማነውን ጉዳይ እንብዛም ማግኘት እንጀምራለን። እየጠላን ቀስ በቀስ ወደ ልምምዱ ውስጥ እንገባለን። ይሄ እንዴት ነው ብለን ስንል በመጽሐፍ ቅዱስ ውስጥ አንድ የተጻፈ ኃይለ ቃል አለ። ሁላችንም እንደምናውቀው እስራኤላውያንን ሲመራቸው የነበረ ቅዱስ ዳዊት በሰገነት ላይ ወጥቶ ዓመታዊ ክብረ በዓሉን ለማክበር እንደወጣ አንድ ቤርሳቤህ የምትባል ሴት እርቃኗን ገላዋን ስትታጠብ አይቶ እንግዳ ነገር ተነሳሳበት። የዝሙት መንፈስ ተነሳሳበትና ስልጣን ስለነበረው አይቶ የተመኛትን ተግባሩን ለመፈጸም ያችን ሴት መልእክተኛ አስልኮ አምጥቶ እሱ ከሷ ጋር እንዳደረና እንዳስነወራት ከክብሩ ዝቅ እንዳለ እንመለከታለን። መስማትና ማየት ውስጣችንን ገፋፍተው ወደማንፈልገው ጊዜያችንን ባልጠበቀ ነገር ላይ እንድንወድቅ እይታ ራሱ ሳቢነት እንዳለው እንመለከታለን። ስለዚህ ስልኩ ውስጥ ያሉት እጅግ በጣም ጸያፍ የሆኑ ስሜት ቀስቃሾች የወሲብን ስሜት የሚቀሰቅሱ ቪዲዮዎች ይለቀቃሉ። እርቃናቸውን የሆኑ ሴቶች በዳንስ በተለያየ ነገር እንደዚሁም በፎቶ ሀፍረተ ስጋቸውን የሚያሳዩ ሴቶች በሚዲያ ላይ በሰፊው በምናገኝበት ሰዓት ከሰማነው ነገር ጋር አያይዘን ሁለተኛ የተፈጥሮ ግፊት አለ፣ ውስጣችን የሚፈልገው ነገር አለ። ያንን በቅርብ በምናገኝበት ሰዓት ለዛ ነገር ትኩረትን ሰጥተን እንሳባለን፣ እንጎረጉራለን፣ የምንፈልገው ነገር ሁሉ እናገኛለን። ፖርኖግራፊ የሚለው የእንግሊዝኛው ቃል በመጽሐፍ ቅዱስ ላይ ከዚህ ቀደም ባለፉት በአባቶቻችን ዘመን ታሪኩ ተጽፎ እናገኛለን። ለምሳሌ ኦሪት ዘፍጥረት ምዕራፍ 38 ቁጥር 1 ጀምረን ስንመለከት አውናን የሚባል አንድ ወጣት ልጅ ነበረ። ወንድሙ ኤር ነው፣ አባቱ ይሁዳ ነው። በባህላቸውና በሕጋቸው ታላቅ ወንድም ሲሞት ታናሽየው ገብቶ የሱን ሚስት ወርሶ ልጅ ወልዶ የመጀመሪያው ልጅ በሟቹ ስም እንዲጠራ ሕግና ስርዓት ነበራቸው እና ኤር ክፉ ስለነበረ እግዚአብሔር ቀሰፈው ይላል። ክፉ ስለነበረ ክፉዎች በእግዚአብሔር ይቀሰፋሉ። በዚህ ምድር ላይ በረከትን አግኝተው ወደሚሹት ወደሚፈልጉት ከፍታ ከፍ ብለው አይኖሩም። እንኖራለን ብለው ሲያስቡ አደገኛው የሆነ ሞት ነፍሳቸውን ከስጋቸው ይለይና በዚህ ምድር ላይ ከመቃብር በታች ታሪካቸውን ያስቀራል እና ኤር እንደሞተ ይሁዳ ደግሞ ወንድሙን ለወንድምህ ዘር አስቀርለት ብሎ አዞት ነበረ እና በዚህ ተመቀኝቶ ወደ ሚስቱ ከገባ በኋላ ዘሩን ወደ ውጭ አፍሶ ተቀስፎ ሞተ ይላል። ስለዚህ ይሄ የፖርኖግራፊ እና ይሄንን በመሳሰሉ ነገሮች ላይ የሚሰሩ ድርጅቶች አሉ። ይሄ ድርጅት አውናኒዝም በመባል ይታወቃል። ትርጉሙም ዘር የማጥፋት ድርጅት፣ ተፈላጊው እርካታ የማይገኝበት ሰዎች በሰመመን በምናብ ወይም ደግሞ በህሊና ብቻ የሌለውን ዓለም ስበው የሌለውን የሰውን አካል ስበው በህሊናቸው እየተሰቃያዩ የሚመለከቱትና ወደ ስሜት ወደ ተለያዩ ነገሮች የሚነሳሱበት ቪዲዮዎችና በታሪክ
ቀመር ተቀምሮ ሰዎችን ለማጥመድ ባይበልጥ ወጣቶችን ለማጥመድ የተሰራ ከሰፊና እጅግ በጣም አስከፊ ድርጊቶች እንደሆኑ ይታመናሉ። ከዚህም የተነሳ በዓለም ውስጥ 5 ሀገራት ወጣቶች በዚህ ፈተና የተበላሹ የተበከሉ አሉ። ከዚህ ውስጥ ደግሞ አንዷ ሀገረ እግዚአብሔር ተብላ የምትጠራዋ ኢትዮጵያ ተጠቃሽ ሆናለች። እና የስልክ አጠቃቀማችን እጅግ በጣም አግባብነት ያለው ካልሆነ በስተቀር ጉዳቱ እጅግ በጣም የሚያመዝን መሆኑ ይታወቃል በዚህ ታሪክ ውስጥ ስንመለከት። 3ኛ ቤተሰብ። አንዳንድ ጊዜ ቤተሰብ ልጆቻቸውን መልካቸውን እና ስማቸውን ብቻ የሚያውቁ የት እንደሚውሉ ምን እንደሚሰሩ ሁሉ የማያውቁ ወላጆች አሉ። ከዚህም የተነሳ ወላጆች ለልጆቻቸው ቁሳዊውን ነገር እጅግ በጣም ያሟላሉ። ላፕቶፕ እየገዙ ይሰጣሉ፣ ዘመናዊ ስልኮችን እየገዙ ይሰጣሉ። አጠቃቀማቸው ግን እንዴት እንደሆነ የማይረዱ የማያውቁ ቤተሰቦች እጅግ በጣም አሉ። ከዚህም የተነሳ እያንዳንዱ ለዚህ ጉዳይ የሚጠመዱ ወገኖቻችን፣ ሴት እህቶቻችን፣ ወንዶችም ይሁኑ በዚህ ነገር ላይ በቅርብ ስለሚያገኙ ቤተሰብም ስለማይከታተላቸው እጅግ በጣም ይህንን የማግኘት ነገራቸው ሰፍቶ የሚቆጣጠራቸው ስለሌለ የሚመለከታቸው ስለሌለ የቷልክ የታደርሽ ምንድነው ስራሽ የሚል አይኖርም። ባይበልጥ በአሁን ሰዓት ላይ ዘመናዊነቱ ሁላችንንም ስለዋጠን ብዙዎቻችን የተቸገርንበት ነገር ይሄ ነው። መጽሐፍ ቅዱሳችን እንዲህ ነው የሚለው፣ ልጆች የእግዚአብሔር ስጦታዎች ናቸው፣ ስለዚህ ተንከባከቧቸው፣ የሚያስፈልጋቸውን ነገር አድርጉላቸው። መዝሙረኛው ዳዊት በዚህ ዙሪያ ላይ በደንብ አድርጎ ይመክረናል። ይሄ ምክር ለሁላችንም ይጠቅማል። ለምሳሌ ጤንነታቸው የተጠበቀ ፈሪሃ እግዚአብሔር ያላቸው ሀገርን ለመምራት ራሳቸው ወስነው ለማድረግ ወዳሰቡበት ለመድረስ እጅግ በጣም አስፈላጊ ነው። ሰው ልጅን የሚወልደው በተፈጥሯዊ ሕግ እግዚአብሔር ሰጥቶ ነው ይሄ የሚሆነውና አንድ ሰው ገንዘብ አለኝ ብሎ ልጅን ከሱቅ እንደማይገዛ ሁሉ አደራው የእግዚአብሔር እንደሆነ ያንን የተወለደው ልጅ ኮትኩቶ በአግባቡ ማሳደግ፣ ውሎን መቆጣጠር፣ ትምህርት ቤት ሄዶ ከማን ጋር እንደዋለ ምን እየሰራ እንደዋለ ከርቀት ሳይሆን ከቅርበት በቤተሰባዊነት ደረጃ ቤተሰቦች የልጆቻቸው ልክ የማያውቁ ከሆነ አደጋው እጅግ በጣም የሰፋ ይሆንና ቅድም ላነሳ ነው ርዕስ ቤተሰብ አንዱ አደጋ ፈጣሪና አንዱ ለዛ ጉዳይ አመቻች የተለያዩ ነገሮችን ገዝቶ በመስጠት ጉዳዩን የሚያመቻቸው ቤተሰብ ነው። ስለዚህ ምንድነው ከቤተሰብ አሁን የምንጠብቀው? ልጄ ከማን ጋር ይውላል፣ ምን ይሰራል የሚለው መመርመር አለብን። በአንደኛው ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ሐዋርያው ቅዱስ ጳውሎስ ክብር ይግባውና ክፉ ባልንጀራነት መልካሙን አመል ያጠፋል እና ልጄ እንደዚህ አያደርግም ይሄንን አይሰራም ከሚለው ነገር አልፈን የልጆቻችንን ውሎ መቆጣጠርና ማንነታቸው መገምገም እጅግ በጣም አስፈላጊ ነው። ያለበለዛ በዓለማችን ላይ ወይም ደግሞ በምንኖረው በዚህ ርዕዮተ ዓለም ላይ ወይም በኢትዮጵያ በምድራችን ላይ ለወደፊት ይጠቅማሉ ብለን ያስተማርናቸው የለፋንላቸው ያሉት ልጆቻችን አልባሌ ቦታ ላይ ወድቀው ከሚያመጡት ጥቅም ይልቅ ጉዳቱ አመዝኖ ሁላችንም በእንባ ሸለቆ ላይ እንዳንወድቅ ይህንን ጉዳይ በትክክል ልንከታተል፣ ልናውቅላቸው፣ ልንረዳቸው የሚገባ መሆኑን እንረዳለንና ወደዛ ነገር የሚከቱን ወይም ደግሞ ወዳልተፈለገ በደልና ኃጢአት ወዳልተፈለገ ስነ ምግባር ውስጥ የሚከቱን የገዛ ወላጆቻችን እኛን ከመቆንጠጥ ይልቅ ሌላ ነገርን በማበረታታት እኛን ከመምከር ይልቅ እንዳሻው ይሁን በሚል ጋጠወጥ ወይም ደግሞ ህገወጥ የሆነ ነፃነትን በመስጠት የሚመጡ ችግሮች ናቸው። 4ኛው ተቃራኒ ጾታ ነው።
ተቃራኒ ጾታ ስንል ሴትና ወንድ ማለታችን ነው። ይሄ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመለከት አምላካችን እግዚአብሔር ራሱ ክብር ይግባውና የሰው ልጅ የከበረውን ፍጥረት ሲፈጥር ሴትና ወንድ አድርጎ ፈጠራቸው ይላል። ሴትና ወንድ አድርጎ የፈጠረበት ምክንያቱ ራሱን ችሎ በሰፊው የሚዘረዘር ቢሆንም እንኳ ተቃራኒ ጾታዎች መገናኘት የለባቸውም፣ እርስ በርስ ማውራት የለባቸውም፣ መነጋገር የለባቸውም ማለት አይደለም። መነጋገር የሚችሉት ምንድነው ነው? ተፈጥሮ በእንደዚህ በሁለቱ ተቃራኒ ጾታዎች ውብ መሆናቸውን የተከበረው ቅዱስ ቃል ይነግረናል። ነገር ግን እድሜያቸው ከፍ እያለ በሄደ ቁጥር ወይም ደግሞ ወደ ጋብቻ ያልገቡ ወጣቶች በተቃራኒ ጾታ ጋር በሚገናኙበት ሰዓት ወሲብ ቀስቃሽ የሆኑ ንግግሮችን በሚነጋገሩበት ሰዓት አብርተው ስለዛ ነገር በሚያወሩበት ሰዓት ስሜታቸው ከፍ እያለ ያየለ ይመጣና የውስጥ ግፊትም አለ ተፈጥሯዊ የሆነ እንደገና ደግሞ ከውጪ ወደ ውስጥ የሚገባ አለ። ተቃራኒ ጾታዎች በራሳቸው ይሳሳባሉ። መሳሳባቸው ጤነኝነት ነው፣ በራሱ ጤነኝነት ነው፣ ትክክልም ነው። ነገር ግን ቦታን ባልጠበቀ ሁኔታ፣ ጊዜን ባልጠበቀ ሁኔታ፣ እድሜያቸው ባልደረሰበት ወይም ደግሞ ወደ ትዳር ባልገቡበት ሰዓት ይህን ነገር አብዝተው ያወራሉ። ባይበልጥ ሴቶች ስለ ወንዶች ቁመና፣ ስለ አለባበሳቸው፣ ስለ ንግግራቸው፣ ስለ ትምህርታቸው ጉብዝና በተለያዩ ነገሮች ያሞካሻሉ። ሴቶችም እንደዛው ያላቸውን ተክለ ቁመናን በማየት ወሬውን እጅግ በጣም እያደሩት በሚሄዱበት ሰዓት፣ ተቃራኒ ጾታዎች ለብቻቸው በሚገናኙበት ሰዓት አብዝተው ስለዛ ነገር የሚያወሩ ከሆነ አውርተው ስሜታቸው ከተነሳሳ በኋላ የሚፈልጉትን ፍላጎት ደግሞ ከዛ ሲያጡ ወደ ፖርኖግራፊ ያዩና ወደ ፖርኖግራፊ ይመራሉ ማለት ነው። ስለዚህ ይሄ ዋናው ነገር ምንድነው ብለን ጉዳዩን ስናነሳ ሁለቱ ወጣቶች ሴትና ወንድ የሆኑ ወጣቶች በመጀመሪያም የሚፈላለጉ የሚሳሳቡ ናቸው በተፈጥሮ ሕግ። በዛው በተፈጥሮ ሕግ ተነሳስተው ደግሞ ይሄንን ወሲብ ቀስቃሽ የሆኑ ነገሮችን ብቻ አብዝተው የሚያወሩ ከሆነ ለዛ ጉዳይ ትኩረት ሰጥተው አእምሯቸው ለዛ ነገር ተገዝቶ በሚያወሩበት በሚነጋገሩበት ሰዓት ማንም በሌለበት ብቻቸውን ሆኖ ይሄንን ነገር ሲያወሩ ሲነጋገሩ እጅግ በጣም ጉዳዩ እየጠነከረ መጥቶ ወደ አላስፈላጊ ነገር ይከታቸዋል፣ ወደ አልተፈለገ ነገር ማለት ነው። ይሄን ብለን ስንል በተፈቀደው ወይም ደግሞ ሕግን ተከትሎ በሚመጣው መንገድ ላይ ወሲብ መፈጸም የተገባና ትክክል ነው፣ በባልና በሚስት ሲሆን ማለት ነው። ይሄ የእግዚአብሔር ስጦታ ነው ወይም ፍትወት ፍላጎት ከእግዚአብሔር የተሰጠ ጸጋ ነው። ይሄንን አይደለም እየነቀፍን ያለ ነው። ሰው እንዲበዛበት ምድር ሁሉ በእግዚአብሔር ክብር እንድትሞላ የእግዚአብሔር አመስጋኞች እንዲሰፉ እንዲበዙ እግዚአብሔር ያቀደው የእቅዱ ተካፋዮች የሆነው እኛ ነን። እኛ የሰው ልጆች ነን። ማሰብ የምንችል መልካሙን ለምደን ክፉን ጠልተን የምንተው እኛ የሰው ልጆች ነን። ነገር ግን እድሜያችን ባልበሰለ ሰዓት መልካሙንና ክፉን ባለየንበት ሰዓት በስሜት ብቻ ተነርተን ይሄ ነው ለኔ መልካሙ ብለን አስበን ስሜታችን በገፋን ልክ የምንኖርና የምናስብ ከሆነ ጉዳቱ እጅግ በጣም ከባድ ሆኖ ወዳልተፈለገ ክፉ ወደ ብልግና ተግባሮች እንድንገባ ያደርገናል። ይሄ ተቃራኒ ጾታ ማለት ነውና በርቀት ልናደርገው ይገባል። የምንፈልገውን ነገር ብቻ ተነጋግረን መልካሙን ነገር ብቻ አውርተን መለያየቱ እጅግ በጣም ጠቃሚ ነው። ካልሆነ ወደዚህ አጉል ተግባር ውስጥ እንገባለን። አምስተኛው እጮኝነት። እጮኛሞቹ በየትኛውም ሰዓት ስልክ እየተደዋወሉ ሌሎች ሰዎች በሌሉበት ቦታ ላይ ብቻቸውን በሚገናኙበት ሰዓት ስሜታቸውን ሊቀሰቅስ የሚችሉ ተግባራትን በመፈጸም በሚዲያ መናገር የማይቻሉትን የተለያዩ ድርጊቶችን ይፈጽማሉ። ነገር ግን በመጨረሻ ሰዓት ላይ ወደሚፈለገው ተግባር ለመድረስ ሁኔታዎች ሳይመቻቹላቸው ሲቀሩ ያ ነገር ሲቋረጥ እዛ ጋር በእጮኛሞች መካከል ያጡትን ተግባር ለማግኘት ፖርኖግራፊ መመልከት ይጀምራሉ።
እዛ የታጣውን ነገር እዚህ ለማግኘት በሚደረግ ጥረት አንዱ መንገድ ከፋች ሆኖ እጮኝነት በራሱ አደጋ ውስጥ ሲከት እንመለከታለን። ዋናው ነገር ምንድነው? እጮኝነት ራሱ ምንድነው የሚለውን ግንዛቤ ያስፈልገናል። እንደ ተፈጥሮ ሕግና እንደ ቅዱስ ቃሉ ማለት ነው። ሁለቱ የተጠቃጩት ለወደፊት የሚጋቡ ሰዎች እንጂ ዛሬ የወሲብ ፍላጎትን የሚፈጽሙ ሰዎች አለመሆናቸውን አለመገንዘብ አንዱ በሽታ ነው እና አንዱ ፈተና ነው። ባይበልጥ በአሁን ዘመን ስንመለከት ያለው መከራ ይሄ ነው። ከዚህ የተነሳ እጮኛሞች ብቻቸውን አሳቻ ቦታ ላይ እንዲገናኙ አይመከርም። በጣም አደጋ ስላለው ማለት ነው። በጣም አደጋ ስላለው ከዚህ በመቀጠል የምንመለከተው ስድስተኛውና በዚህ መንስኤ ላይ አነሳሽ የሆነው ባለትዳሮች ናቸው። ትዳር የሚለውን ነገር ቀደም ብለን እንመልከት። ትዳር ሴትና ወንድ በሕግ በቤተ ክርስቲያን ወይም ደግሞ በማዘጋጃ ተፈቃቅደው የተጋቡ ናቸው። ስለዚህ የትዳር ዋናው አስፈላጊ ነገሩ ምንድነው? መጀመሪያ የቅዱስ ቃል እንደሚነግረን ሰው ብቻውን ይኖር ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ይላል ቅዱሱ አምላካችን እግዚአብሔር። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ይሄ የከበረው የጋብቻ መስራች ቅዱስ አምላክ እግዚአብሔር መሆኑን እንመለከታለን። በየትኛውም ዓለም ጋብቻ በሁለት ተቃራኒ ጾታ መካከል እንደሆነ ይታመናል። አስፈላጊነቱ ምንድነው ስንል ዓላማው የትዳር አስፈላጊነት የመጀመሪያው መረዳዳት ነው። መረዳዳት በሚለው ነገር ላይ መተሳሰብ አለ። መተሳሰብ የሷን ድካም፣ የሷን በሽታ፣ የሱን ድካም፣ የሱን በሽታ፣ የገጠመውን ችግር፣ ስነልቦናዊ ቀውስ፣ ማህበራዊ ችግሮችን ሁሉ ተረዳርቶ ተቻችሎ በፍቅር ተሳስሮ መኖር ነው ትርጉሙ ማለት ነው ትዳር ብለን ስንል እንጂ የኔ ፈቃድ ብቻ ይፈጸም የሱ አይከበር የሚባል የንትርክ ቤት ሳይሆን የአንድነትና የሰላም ቤት ማለት ነው። በባለትዳሮች መካከል የሚፈጠሩ ነገሮች አሉ። ለምሳሌ በሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ እንዳስቀመጠልን ምናልባት ይሄ መልእክት ሁላችንንም የሚመለከት ነው እና በኃጢአትና በዝሙት የሚወድቁ ክርስቲያኖች ነበሩ እዛ ውስጥ እና መፍትሄ አስቀምጧል። ስለ ዝሙት ከሌላ ሴቶች ጋር እንዳትሰሩ ለወንድም ሚስት ትኑረው ለሴትም ደግሞ ባል ይኑራት በማለት በጌታ ሕግ ላይ ሆኖ ደንግጓል ማለት ነው። አንዱ ከዝሙት የምንርቅበት መስመር ከጥፋት ካልተፈለገ ተግባራት የምንርቅበት መስመር እድሜያችን ለዛ ሲደርስ ጋብቻ ነው ማለት ነው። ጋብቻ ነው እና ይሄንን መጽሐፍ ቅዱሳችን የከበረው እጅግ በጣም እውቅና ይሰጣል እና አንዳንድ ጊዜ በጋብቻ ሕይወት ውስጥ የምንኖር ሰዎች በአንድም በሌላም ነገር ሕይወታችን ይረበሻል። በኢኮኖሚ ሊሆን ይችላል፣ ጤና በማጣት ሊሆን ይችላል። በተለያዩ ጉዳዮች ጋብቻችን ጥያቄ ምልክት ውስጥ ይወድቃል። አንዳንዶቻችን በሱሳሱስ መጠጣት አብዝቶ በመጠጣት ሲጋራ በማጨስ ጫት በመቃም ጋንጃ የተለያዩ ነገሮች ለሱስ የሚዳርጉን ነገሮችን አብዝተን ከመፈለግ አንጻር የምንሰራው ስራ ለዕለት ዕለት ኑሯችን አንሶ ለሱስ ብቻ የሚሆን ሆኖ ብስጭትን የሚያስተናግድ ብስጭትን የሚያመጣ በቤት ውስጥ ያለውን ሰላም የሚነሳ ሊሆን ይችላል። ከዚህ የተነሳ ባልጋ ላይ ከሚስታችን ወይም ደግሞ ሚስት ከባሏ ጋር ያለው የቀረበ የፍትወት ግንኙነት እየተቋረጠ ይመጣል ማለት ነው። እያነሰ ይሄዳል። ተነጋግሮ ችግሮችን ከመፍታት ይልቅ ችግሮች እየተባባሱ አንዱ አንዱን እየጠረጠረ ከዛ ህይወት ራሳቸውን እያገለሉ ሲመጡ ወይም ደግሞ በስራ ምክንያት ባልና ሚስት ተለያይተው ሲኖሩ መጽሐፍ ቅዱስ ይህንን አይፈቅድም። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ስንመለከት ለጸሎት ካልሆነ በቀር አትከላከሉ፣ ሰይጣን እንዳይፈትናችሁም ተራርቃችሁ አትኑሩ ብሎ ይመክረናል። በዚህ መራራቅ ውስጥ የሚፈለገውን
ሚስት ከባሏ፣ ባል ደግሞ ከሚስት ማግኘት ያለባቸውን የፍቅር ግንኙነትን በሚያቋርጡበት ሰዓት በስልክ ብቻ እያወሩ ያለፈውን ዘመናቸውን በትዝታ ውስጥ ብቻ የሚወድቁ ከሆነ በቅርብ ያለውን ስልካቸውን ይስቡና ሐሳባቸውን ለመተግበር ቀጥታ ወደ ፖርኖግራፊ ወደ ተባለው ተግባር ለመግባት አንዱ ትልቁና ዋነኛው በር ከፋች ይሄ ነው። በዚህ ዙሪያ ላይ መናገር ማስተላለፍ የተፈለገው ነገር ምንድነው ስንል ባልና ሚስት ምንድነው ተግባራቸው? መጽሐፍ ቅዱስ አንድ አካል ናቸው፣ አንድ ሐሳብ ናቸው ይላቸዋል። ወንድም መጥቶ በሚስቱ ላይ የራሱን ፍቃድ ለመተግበር ጥረት ከማድረጉ በፊት የጎደላት ነገር ምን እንደሆነ ከጤና አንጻር ከድካም አንጻር ምን እንደሆነ ተነጋግረው ሊፈቱት የሚገባ ጉዳይ ነው እና አንዳንድ ሰዎች እንደሚያነጋግሩን በዚህ ዙሪያ ላይ ከሆነ በዚህ ባለመመቻቸት የተነሳ በአገራችን በኢትዮጵያ የፍቺ መብዛት ጥያቄው ራሱ አንዱ ይሄ ነው። አንዱ እጅግ በጣም አስከፊ የሆነው ይሄ ነው እና እግዚአብሔር አምላክ ይህንን ተግባር በሰው ሕይወት ውስጥ አስርጾ በባህል ደግሞ በታሪክ ውስጥ ከትውልድ ወደ ትውልድ እየተሻገረ የመጣ ሰዎች የሚቀጥሉበት አመስጋኞች የሚበዙበት ሰላማዊ የሆነ ከእግዚአብሔር የተሰጠ ጸጋ ነው። ይህንን ጸጋ በአግባቡ ካልተጠቀምንበት መጠቀም እየቻል ወይም ደግሞ ፍላጎትን፣ ደስታን ከእግዚአብሔር የተሰጠውን በረከት ማግኘት የምንችልበትን መንገድ ትተን አልባሌ ነገር ውስጥ እየገባ ራሳችንን እንጎዳለን ማለት ነው። በፖርኖግራፊ ህይወት ውስጥ በትዳር ውስጥ ዘር መተካት አለ፣ መረዳዳት አለ፣ መቻቻል አለ፣ መደጋገፍ አለ። በፖርኖግራፊ ውስጥ ግን ራስን እዛ ውስጥ አስፍቆ በማይረባ ኃጢአት ውስጥ ነፍስን ከስጋ አስጨንቆ ከመኖር ውጪ ምንም የሚገኝበት በረከትና ረድኤት እንደሌለ ቅድም በመግቢያችን ላይ እንዳየነው ዘር ማጥፋት እንደሆነ፣ እግዚአብሔርን ማስቀየም እንደሆነ፣ ራስን ማስጨነቅ እንደሆነ በሰፊው ታሪኮቹ በሰፊው የተጻፉ ጥናቶች ያስረዳሉ እና ባለትዳሮች ችግሮቻችሁን በመነጋገር እርስ በርስ ቁጭ ብላችሁ ስለሆነው ነገር በማውራት መፍታት ይቻላል እንጂ ወደማይፈለግ አቅጣጫ ላይ ተኪዶ ራስንም ማስጨነቅ፣ የተወለደውንም ልጅ ማስጨነቅ፣ የተለያዩ ማህበራዊ ችግሮችን መፍጠር አግባብነት እንደሌላቸው እንረዳለን። እነኚህ ተደማምረው ቅድም ወዳልናቸው ወደ ትልቁና ዓለምን ወደ አስጨነቀ ወደ አስከፊ የሰው ልጆችና እግዚአብሔርን ከሚያጣላ ተግባር ጋር የምንገናኝና የምንጣበቅ ከተጣበቅንም በኋላ መውጣቱ እጅግ በጣም ከባድና ፈተና ነው። ልምምዱ ቀላል ሊሆን ይችላል። ስናወራው ስንመለከተው በቀላሉ ልንጀምረው እንችል ይሆናል። ለመውጣት ግን ተፈጥሯዊ ነንና ህሊና አለንና አእምሮ አለንና ያ የጀመርነው ተግባር ሰልችቶን መውጣት ስንፈልግ መውጣት እንኳን እስከማንችል ድረስ ሊያደርሰን የሚችል ክፉ ወጥመድ ነው። ስለዚህ አንዱ ለአንዱ መድኃኒት ስለሆነ ባልና ሚስቶች ይሄን ችግር ለመፍታት የተጋባችሁ ሰዎች ችግራችሁን ወደ ውስጥ ውጣችሁ ወደዛ ልባሌ ተግባር ውስጥ እንዳትሄዱ ልንጠነቀቅ ያስፈልጋል። እንግዲህ ከዚህ በኋላ የሚመጡትን ነገሮችን ነው የምናየው። ይሄ ነገር እያደገ ልምድ እየሆነ ይሄዳል። ልምድ እየሆነ ከሄደ በኋላ ሱስ ይሆናል ማለት ነው። ሱስ ከሆነ በኋላ ደግሞ ልክ እንጀራና ውሃ ለሰውነታችን፣ ለኃይላችን፣ ለጉልበታችን እንደሚያስፈልግ ሁሉ አንድ ሱሰኛ ደግሞ በዛ ነገር ላይ ከተጠመደ በኋላ ሁል ጊዜ እለት ኑሮ ህይወቱ ከዛ ጋር የተቆራኘ ይሆናል። ከዛ በኋላ ደግሞ እጅግ በጣም ከፍተኛ ፈተና ውስጥ ይጥላል። ሱሰኝነት እጅግ በጣም ከባድ ነው። ምናልባት አሁን እንደምናወራው ላይሆን ይችላል። በዚህ ተግባር ውስጥ ያሉ ሰዎች እጅጉን ራሳቸውን አስጨንቀውታል፣ እጅጉንም ተፈትነዋል። እና አንድ ሰው ሱሰኛ ሲሆን ቅድም ያልናቸውን የዘረዘርናቸውን ነገሮች ሁሉ ማራቅ ይጀምራል። ከዛ ከተጠመደበት ነገር
ጋር ብቻ መሆን ይፈልጋል። ከዛ መውጣትም አይፈልግም እና ሱሰኛ ሲሆን ይህንን ፖርኖግራፊን እየተመለከተ የዘር ፍሬውን ማፍሰስ ይጀምራል። ይህን እየተመለከተ ማለት ነው። ከዛ አልፎ ተርፎ በተቃራኒ ጾታ የሚገኘውን ደስታ ለብቻው ራሱን በራሱ የተለያዩ በእይታ ውስጥ የገቡትን ነገሮች ሁሉ እየተጠቀመ በምናብ እየተወጠረና ስሜቱን እየቀሰቀሰ ራሱን በራሱ ወደ ማርካት ይገባል። ይሄ ደግሞ በጣም እንደ ተፈጥሮ ሕግ ደግሞ ስንመለከት በጣም አደገኛ ነው እና ይሄ በሱስ ውስጥ ከገቡ በኋላ ሰዎች የሚያደርጉት ወንዶችም ሊሆኑ ይችላሉ፣ ሴቶችም ሊሆኑ ይችላሉ፣ ሕፃናት ሊሆኑ ይችላሉ፣ አዋቂዎች ሊሆኑ ይችላሉ። የትምህርት ደረጃቸው እጅግ በጣም ከፍ ያለ ሀገርን ይመራሉ፣ ወደፊት ከፍ ያደርጋሉ። ለሀገር አለኝታ የተባሉ ሰዎች አእምሮአቸውን ተጠቅመው መወሰን እስካይችሉ ጊዜ ድረስ ህሊናቸውን ሱስ ይቆጣጠራቸዋል፣ በጣም ይቆጣጠራቸዋል እና ይሄ በጣም አደገኛ የምንለው ነው። ሁለተኛ በዚሁ አያይዘን የምንመለከተው ከዚህ ሱስ መውጣት አለመቻል ነው። መውጣት አለመቻል እዚህ ጋር ሲደርሱ ለመውጣት ጥረት ያደርጋሉ። ጥረቱ በተለያዩ ጉዳዮች ሊሆን ይችላል፣ በአማካሪ ሊሆን ይችላል፣ በንስሐ ሊሆን ይችላል። ይሄ ነገር ሱስ ከሆነ በኋላ የቀደመ ማንነታቸው እያስጠላቸው እየደበራቸው ወደ ጥንቱ ማንነት ለመመለስ ብዙ ጥረት ያደርጋሉ። ንስሐ ይገባሉ። እንደገናም ደግሞ ተመልሰው ወደ ሱሳቸው ይገባሉ። የተወሰነች ቀን ይችላሉ። አሁንም እንደገና በዚህ ህይወት ውስጥ ይጠመዳሉ። አሁን የመጠመዱ ዋናው መንስኤ ሱሰኛ መሆን ነው። እሱ በጣም አደገኛ ነው። መውጣትም ያልቻሉበት ምክንያት ጉዳዩ ከሱስ ጋር ስለተያያዘ እያደረ የዋለ ትንሽ ሲተው እንደገና ትዝ እያላቸው ወደዛ ወደ ለመዱት ምናባቢ ወደ ሆነው ደስታ ፍለጋ ይሄን ነገር እንደገና ደግሞ ደጋግሞ ይጀምሩታል። ይሄንን ወደ መፍትሄ ስንሄድ መውጣት ያልቻሉበትን ንስሐ ገብተው እንደገና ደግሞ በዛ በንስሐ ህይወት መጽናት ያልቻሉበትን ነገር አድምተን የምናይ ይሆናል ማለት ነው። ከዚህ በመቀጠል የምንመለከተው ያለው ጉዳት ምንድነው? የሚያስከትለው ጉዳት ስንል የመጀመሪያው ከእግዚአብሔር ያጣላናል ማለት ነው። ፈሪሃ እግዚአብሔር የሚባል ነገር ከህይወታችን ይደመሰስና ከእግዚአብሔር ጋር ያለን አንድነትና ህብረት ይቋረጣል። ጉዳቱ ከጤና አንጻር ስናይ ራስ ምታት፣ ብዙ ምሁራን እንደሚገልጹት የሰውነት መክሳት፣ መቀጨጭ፣ የምግብ ፍላጎት መቀነስ ከጤና አንጻር የሚታዩት እንዲህ አይነቶች ናቸው። ከዚህም አንጻር ሲታይ ሰው ለጤናው ይኖራል፣ ለሰላሙ ይኖራል፣ ለስራ ይኖራል። ለስራ ያለው ተነሳሽነት መውደቅ፣ በመጨረሻ እዚህ ላይ የምናየው በጣም አስከፊ የሚሆነው ምንድነው? ይሄ ነገር ሁሉ እየተጨማመረ በሄደ ሰዓት ተስፋ መቁረጥ ነው። ተስፋ መቁረጥ፣ ቀጥሎ ብቸኝነት፣ ጓደኛን ማራቅ፣ ቤተሰብን ማራቅ፣ ለብቻ መሆንን መፈለግ። እጅግ በጣም ይሄ የስነ ልቦና ምሁራን እንደሚሉት ሰው ብቸኝነትን ከመረጠ አደጋ ላይ ነኝ ያለሁት፣ መሸከም የማልችለው ሸክም ተጭኖብኛልና አድኑኝ ማለት የማንቂያ ደወል ነው ወይም ደግሞ የጥሪ ደወል ነው ተብሎ ሊገለጽ ይችላል። እና ቤተሰቦች ድሮ ከምታውቋቸው ልጆቻችሁ እንዲህ አይነት ጸባይን በሚያመጡ ሰዓት መጠርጠር ያስፈልጋል። ምን ሆነሃል ብለን የምክር አገልግሎት ልንሰጠው
ወይም ደግሞ አብረነው ልንሆን ከሱ ጋር አብረን እንድንሆን ከኛ ጋር እንዲጫወት ከጓደኞቹ ጋር እንዲጫወት ሰላማዊ ሆነውን ጫወታ ኳስ ሊሆን ይችላል ሌላ ነገሮች ሊያዝናኑት የሚችሉትን ሰውነቱን ሊያነቃው ህሊናው ሊያነቃው አስተሳሰቡ የተስተካከለ እንዲሆን ሊያደርግ የሚችለውን ነገር ሁሉ እንዲጫወትና ከሰዎች ጋር እንዲገናኝ እንጂ ቢቸኝነትን ከመረጠ እጅግ በጣም አደገኛ ነገር ስላለ ልንከታተለውና ከዛ ድርጊት እንዲወጣ ያስፈልጋል ማለት ነው። እና ይሄ ነገር በቅጡ ወይም ደግሞ በሰዓቱ ደርሰን ጉዳዩን ካልደረስንለት ያ እንዲህ ብቸኝነትን የመረጠው ሰው ሴትም ትሁን ወንድ መርዝ ጠጥቶ አንገቱ ላይ ገመድ አስገብቶ ውሃ ጉድጓድ ውስጥ ገብቶ ራሱን ማጥፋትን ይመርጣል ማለት ነው። ስለዚህ የዚህ ፖርኖግራፊ የመጨረሻው ውጤት ከሱስነት አልፎ እንዳይወስን አድርጎ ይሄን ነገር ህሊናውን ሁሉ አስቶት መጨረሻ ላይ በራሱ ላይ እርምጃ እንዲወስድ ያደርጋል ማለት ነው። ስለዚህ በጣም ከጤናም አልፎ ለህይወቱም ለነፍሱ በጣም አደገኛ ድርጊት ስለሆነ በዚህ ልምምድ ውስጥም ያለን ከአንዳንድ ሰዎች ጋርም እያወራን ወደዛ ለማምራት ያለን ሰዎች ካለን ስለማይጠቅመን ሳንጀምረው ይህንን ቀፋፊና አስከፊ ድርጊት ልንተወውና በእግዚአብሔር ቃል ልንታነጽ የሚያስፈልግ መሆኑን እናስተላልፋለን። ከዚህ ቀጥለን የምናየው መፍትሄዎችን ነው። እንግዲህ ወደ መፍትሄዎቹ ስንሄድ ቅድም እንዳልነው ወደዚህ ተግባር እንዴት ሆነን ገባን ስንል የየራሳቸው የሆነ መነሻዎች አሉን። ወደዚህ ተግባር መጀመሪያ የገባነው በአቻ ግፊት ነው። ከአቻዎቻችን ጋር ያሉትን ጉዳዮቻችንን ወይም ደግሞ ወዳልተፈለገ አቅጣጫ ወደ ብልግናና ወደ ተሳሳተ ስሜት የሚከቱንን ንግግሮች ከአቻዎቻችን ጋር ያለውን ሙሉ ለሙሉ ማቋረጥ ነው። መፍትሄ ብለን ስንል ሙሉ ለሙሉ ማቋረጥ። ምክንያቱም ህይወታችንን ከምናጣ ጓደኛችንን ብናጣ ነው የሚሻለው ማለት ነው። ስለማይጠቅመን ማለት ነው። ይሄ ስለማይጠቅመን መጨረሻ ላይ ውጤቱ ምንድነው? ሞት ነው ያስከተለው ማለት ነው። ሞት በምድር ላይ እግዚአብሔር የሰጠንን ጸጋ እንኳን ተጠቅመን ሳናልፍ እሱን ሳናመሰግን በምድር ላይ ደግሞ ያለውን ስራችንን ሰርተን እንኳን ሳንጨርስ ከምድርም ከሰማይም ሳንሆን በመካከል ላይ የሰይጣን እራት ሆነን ቀርተናል ማለት ነው። ይሄ እንዳይሆን እግዚአብሔር በጊዜው አማራጭ እየሰጠን ነው። በክፉና በመልካም መካከል እንድናልፍ ንጹህ የሆነውን አእምሮ ሰጥቶናል ማለት ነው። አእምሮአችን ካሰራን ይሰራል፣ ከወሰን ውስጣችን መወሰን ይችላል። ስለዚህ ከአቻዎቻችን ጋር ያለውን ለብልግና የሚያነሳሱ ተግባራትን ወይም ደግሞ ንግግሮቻችንን ሙሉ ለሙሉ ማቆምና ማቋረጥ ያስፈልጋል። ሁለተኛው የስልክ አጠቃቀማችንን በትክክል መጠቀም ወይም ደግሞ ስልክን ማራቅ፣ ለዚህ ጉዳይ የሚያነሳሱንን ስልኮችን ማራቅ መተው ሙሉ ለሙሉ ማለት ነው። እና እኛ ከሰዎች ጋር ብቻ በስልክ ለስራ የምንገናኝባቸውን ጉዳዮች የሚያስፈልጉ ትናንሽ ስልኮችን መያዝ እንጂ እነኚህ ትልልቅ ላፕቶፖችን ለዝሙት ለተለያዩ ነገር የሚቀሰቅሱ ፊልሞችን፣ ዘፈኖችን ከማየት ራሳችንን ማራቅ። ከስልክ ከላፕቶፕ ራሳችሁን ማራቅ ብለን ስንል ለመልካም ነገር አትጠቀሙ ማለታችን አይደለም። ቅድም ወደዚህ ተግባር ወደ ፖርኖግራፊ የከተቱን እነኚህ ናቸው። እነኚህን የሚያሳዩንን ፊልሞችንም ሆነ የተጻፉ ጽሁፎችን መመልከት ማቆም ነው። ልምምዱ ከዛ ስለመጣ አሁን ከዛ ልምምድ ደግሞ ለመውጣት እነዚህን ነገሮች ከእይታዎቻችን ማራቅ፣ ከጆሮአችን ማራቅ። ለምሳሌ ለግብረ ስጋ ግንኙነት የሚያነሳሱ በጆሮ የሚደመጡ በጆሮአችን በኩል የሚገቡ ይሄ ሴክስ ፎን የሚባሉ አሉ። ለምሳሌ እነዛንም ነገሮች ከሌሎቹ ወደኛ የሚገቡትን ባዕድ የሆኑ አስተሳሰቦችን ከኛ ማራቅ ይሄ ትልቅ ትኩረትን የሚሻና ቆራጥነትን የሚፈልግ ነገር ስለሆነ ቆርጠን መተው። ቀጥለን አሁንም የቤተሰብ ድጋፍ እጅግ በጣም ያስፈልጋል። ከዚህ ነገር ልጆቻችን የት ይውላሉ፣ ምን ይሰራሉ የሚለው መምከር፣ ከነሱ ጋር መጫወት፣
አስፈላጊ የሆነው ለወደፊት የሚገጥማቸው ነገር በዚህም ዙሪያ ላይ ያለውን ጊዜ እንዳለው በጊዜ ሁሉ ነገር መሆን እንደሚችል ሁሉን እያስረዱ ድጋፍ ሊያደርጉ ልጆቻቸው ሊቆጣጠሩ ሊመክሩ ይገባል። በእንደዚህ አይነት ልጆቻችን ወድቀው ከምንከስር ልጅ አልባ ሆነን ጧሪ ቀባሪ አተን ከምንቀር ወላጆችን ብንሆን ለልጆቻችን እነኚህ ትላልቅ የሆኑ ስልኮችን ገዝተን ባንሰጥ ባይበልጥ ወደ ከፍተኛ ደረጃ ላልደረሱ ራሳቸውን በራሳቸው መምራት ማስተዳደር ለማይችሉ ወጣቶች እነ ላፕቶፖችን የተለያዩ ዘመናዊ ነገሮችን ቴክኖሎጂዎችን የሚጠቀሙባቸው መንገዶች አሳልፈን ባንሰጥ የተሻለ ነው ማለት ነው። በዚህ ልንታደጋቸው እንችላለን። ያለበለዛ ላይ ህይወቱን ለጠላ የሚያጠፋበትን ቦምብ አቀባብሎ እንደመስጠት ይቆጠራል። ስለዚህ አሁን ደግሞ ከዚህ ቀጥለን የምናየው ከተቃራኒ ጾታ ጋር ያለን ግንኙነት ነው። ከተቃራኒ ጾታ ጋር ያለን ግንኙነት በስልክ በምናወራበት ሰዓት፣ በአካልም ተገናኝተን በምናወራበት ሰዓት ወሲብ ቀስቃሽ የሆኑ ንግግሮችን ሙሉ ለሙሉ ማቆም፣ በቃ መተው ነው። ከህይወታችን ስለማይበልጥ ይሄ ቀላል ነው። ዘርን ለመተካት የምንጠቀምበት መንገድ እንጂ ሌላ የደስታ ጉዳይም አይደለም። ያ ደስታም ተብሎ በመጽሐፍ ቅዱስ ውስጥ የተነገረ አለ። ለምሳሌ በመጽሐፈ ምሳሌ ምዕራፍ 6 ላይ ከጉብዝና ሚስትህ ጋር ደስ ይበልህ፣ አንቺም ወደ ባልሽ ውብ ሆነሽ ቅረቢ ተብሎ በመለኮታዊ ቃል ተነግሯል ማለት ነው። ያ ውበት እኔ ያንተ ነኝ አንተ የኔ ነህ ተብሎ የመከለል ጉዳይ እንጂ ቅባት ተቀብቶ የተለያየ አይነት ነገር ሆኖ መቅረብ ማለት አይደለም። ወይም ደግሞ አሁን ዘመኑ እንደሚፈልገው አሁን እርቃን መሄድ እንደ ክብር የታየበት ዘመን፣ ሀፍረተ ስጋን እንደ እንስሳ ገልጦ ምን ያምራል እየተባለ በሚዲያዎች አሁን ይለቀቃል። እጅግ በጣም በጣም ጸያፍ የሆኑ ተግባሮች በኢትዮጵያውያን ላይ ሊለመዱ ሊታሰቡ የማይታወቁ የምዕራባውያን ጫና በእኛ ላይ ተጭኖ ክብራችንን ሁሉ ዝቅ ያደረገበት ነገር ስለሆነ ከዚህ ከተቃራኒ ጾታ ጋር ያለ ንግግር ወንዶችም ከወንዶች ሴቶችም ከሴቶች ሴት ከወንድ ወንድ ከሴትም ጋር በምናወራበት ሰዓት ወደዚህ መዘዝ ውስጥ ወደዚህ ክፉ ነገር ውስጥ የከተተን ነገር እንደገና እንዳያገረሽ ይህንንም ነገር ማቋረጥ እንዳለብን መናገር ነው። እንደገና የምናየው ከእጮኝነት ጋር ያለው እንግዲህ የእጮኝነትን ጉዳይ ቅድም እንደዘረዘር ነው። አሁንም የእጮኝነት አጓጉል የሆኑ ግንኙነቶች በስልክ አብዝተን እያወራን ወደዛ ወደ ስሜት የሚገፋፉንን ነገር የምናወራ ከሆነ እጮኝነቱ ይቋረጥ እንጂ ይሄ ለህይወታችን ስለማይጠቅም ሰው ካለ ነው ከእጮኛው ጋር አንድ ሆኖ ተጋብቶ ልጅ መውለድ የሚችለው። ከሞተ በኋላ ደግሞ እሱ አፈር ነው የሚሆነውና ንስሐም ሳይገባ ከሞተ ሰማያዊውን መንግስት ስለሚያጣ በእጮኝነትም ውስጥ ሆናችሁ ይሄን የምታወሩ ሰዎች ማቆም ነው ያለባቸው። በነገራችን ላይ እጮኝነት ማለት በራሱ ተፈላልጎ ተመራርጦ እስከ ጋብቻ ድረስ ቆይቶ መጠባበቅ ማለት እንጂ ስለ ኃጢያትና ስለ ብልግና ማውራት ማለት አይደለም። ይሄ ባህላችንም አይደለም፣ መጽሐፍ ቅዱሳችንም አይፈቅድም። ለወደፊት ሆነኛለች ብሎ ወይም ደግሞ ይሆነኛል ብላ የመመረጥ ጊዜ እንጂ ለዚህ ጉዳይ ራሳችንን አስጨንቀን ወደ አጉል ተግባር የምንገባበት ስላልሆነ አሁንም ማቋረጥ ያለብን ነገር ምንድነው? መጀመሪያ መንስኤው ይሄ ስለሆነ አሁንም ደግሞ መፍትሄው ይሄ ስለሆነ ከገባንበት አረንቋ ለመውጣት የገባንበትን መስመር ማቋረጥ ነው የሚያስፈልገው ማለት ነው። የገባንበትን መንገድ መተው ነው። ይሄ ትልቁ መወሰን ትልቁ ቆራጥነት የሚፈልግ ነው። ሰው ደግሞ ከወሰነ ይወሰናል፣ መወሰን ይችላል፣ መውጣት ይችላል። ሌላው ደግሞ እንዳንወሰን የሚያደርገው ይሄ ለምንድነው ብለን ስንጠይቅ አንዱ ግፊቱ የሰይጣን ግፊት ነው። በመጽሐፍ ቅዱስ ውስጥ ይሄ ባድ ስፒሪት ወይም ደግሞ እርኩስ መንፈስ የተባለው እግዚአብሔር ወደ ጠላው ተፈጥሯችን ወደማይቀበለው ነገር ሁላችንን የሚገፋፋው ከእግዚአብሔር መንግስት ሊያርቀን ነው። ከምድራዊ በረከትም ጭምር ሊያርቀን ስለሆነ ግፊቱ ቀላል ተብሎ የሚነገር አይደለም። ስለዚህ ጾም ያስፈልጋል፣ ጸሎትም ያስፈልጋል፣ ቆራጥነት ያስፈልጋል። በራስ ላይ መወሰን፣ ለመኖር መወሰን፣ ለራሴ የምኖረው እኔ ነኝ ብዬ
እኔ በራሴ ህይወት ላይ መወሰን እንጂ በእኔ ህይወት ላይ ሌሎች አካላት መጥተው ሊወስኑልኝ ስለማይችሉ ብልጥ ልንሆን ይገባል ማለት ነው። ወደ መፍትሄው አሁንም ስንሄድ በመጨረሻ የምናየው ባለትዳሮችን ነው። ባለትዳሮች ቅድም እንዳልነው አንዱ መረዳዳት ነው፣ ሁለተኛ ዘር መተካት ነው፣ ሶስተኛው ለዝሙት ጠንቅ ትዳር እንደሚያስፈልግ እድሜያችን ለዛ ሲደርስ ትዳር ያስፈልጋልና ትዳሮች በመነጋገር ችግሮቻችንን በመነጋገር ባል ከሚስት ጋር የሥጋ ፈቃድንም ለመፈጸም በመፈቃቀድ በመነጋገር ጉዳዮቻችሁን አስተካክላችሁ ርቃችሁ የነበራችሁ ሰዎች ቀርባችሁ በጠረጴዛ ዙሪያ ሁለታችሁም ቁጭ ብላችሁ ስለ ችግራችሁ አውርታችሁ እግዚአብሔር የሰጣችሁን ጸጋ ማበልጸግ እንጂ መራራቁ ትክክል እንዳልሆነ ነው እንግዲህ ጥናቶች የሚያሳዩት። ያልገባን ነገሩን ቀላል አድርገን ልናስብ ልንመለከት እንችል ይሆናል። የገቡ ሰዎች ደግሞ እጅግ በጣም ተቸግረው ነው ያሉት። በዚህ ሱስ ውስጥ የተጠመዱ ሰዎች በጣም ተቸግረው ነው ያሉት። ስለዚህ ከምንቸገር መፍትሄ ካሁኑ ማፈላለግ ብልጠት ነው ማለት ነው። ብልጠት ነውና ችግሮቻችንን በቅርበት ተነጋግረን የሆነብንን ነገር ፈተን ወደ ተስተካከለ ማንነት ወደ ተስተካከለ ባልና ሚስት ወደሚባለው ጸጋ ልንደርስ ያስፈልጋል። ጉዳቱ ከሚያመዝንብን ማለት ነው። ጉዳቱ ከሚያመዝንብን ሌላው ያው በሽታ አለ ብለናል ቅድም። ማሰብ አለመቻል፣ የሰውነት መክሳት፣ የምግብ መቀነስ፣ ይህንን ሁሉ መከራ የሚያመጣብን እሱ ነው። ሰው ካልበላ ደግሞ በዚህ ምድር ላይ አይኖርም። ካልበላ ደግሞ ጉልበት አያገኝም። ጉልበት ካላገኘ ደግሞ አይሰራም። ካልሰራ ደግሞ ጥገኛ ነው ማለት ነው። ቤተሰብን ሀገርን የሚያስቸግር ይሆናል እና ይሄ ሁሉ ውስብስብ መከራ ውስጥ የከተተን ምንድነው? ፖርኖግራፊ ነው ማለት ነው። ፖርኖግራፊ ነው። ስለዚህ ምንም ጥቅም የለውም። ጥቅሙ ምንድነው ብለን እንኳን ይሄ ጥቅም አለው እንኳን እንዳንል ከጉዳቱ ውጪ ምንም አይነት ጥቅም የለውም እና እንዲህ አይነት ሰዎች ያው ራሳቸውን ገለልተኛ ያደርጋሉ። ችግራቸው ለሌሎች ለማማከር ይፈራሉ፣ ለመናገር ይፈራሉ። እንዲህ አይነት የስነ ልቦናንም ጭምር ጫና የሚያመጣ ነው። የመጨረሻው መፍትሄ እግዚአብሔር በድለው ንስሐ የገቡትን ሰዎች ይቀበላል። እግዚአብሔር አይቀበለኝም የሚለው አንዱ የሰይጣን ኃይል ነው ማለት ነው። መሐሪ የሆነውን እግዚአብሔርን አይምረኝም ብሎ አንድ ሰው አስቦ ነፍሱ ላይ አደጋ ላይ ከመጣል እግዚአብሔር የነፍስ አባት ስለሆነ እግዚአብሔር ነፍሳችንን የሚታደግ ቅዱስ አባት ስለሆነ ንስሐን አይጠላም። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን ይጠላል። ስለዚህ እሱ ባስቀመጠልን ካህናት አማካኝነት ፍጹም የሆነውን በደላችንን ኃጢአታችንን ለምሳሌ እንዲረዳችሁ ጥቅስ ልስጣችሁ። በመዝሙረ ዳዊት መዝሙር 51 ላይ ያለው እንዴት አድርጎ በእግዚአብሔር ፊት ራሱን ዝቅ እንዳደረገ እንዴት አድርጎ እንዳዋረደ እንዲህ አይነት ተደጋጋሚ ፈተና ውስጥ የገባ ሰው ነበረ ቅዱስ ዳዊት። ነገር ግን ምንም አማራጭ ስለሌለው አማራጩ እግዚአብሔር ስለሆነ ሰው ራሱን አጥፍቶ ከዚህ ዓለም ጭንቀት ምናልባት ስጋውን ሊያድን ይችላል፣ ነፍሱን ግን ማዳን አይችልም። የነፍስ አባት የነፍሳችን ፈጣሪ የነፍሳችን አዳኝ እግዚአብሔር ነው። የነፍስ ምንጭ እግዚአብሔር ነው። ነፍሳችን የምትረካው የምታርፈው በእግዚአብሔር ብቻ ነው። ስለዚህ በደል ስላለ ጥፋት ስላለ ኃጢአት ስላለ እግዚአብሔር አማራጭ አስቀመጠልን። ተላላፊዎች ሆይ ንስሐ ግቡ፣ መንግሥተ ሰማያት ቀርባለች። የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ትምህርቱና ስብከቱ በቅዱስ ማቴዎስ ወንጌል ምዕራፍ 14 ምዕራፍ ቁጥር 17 ላይ ስንመለከት ተላላፊዎች ሆይ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ ነው። ንስሐ የኃጢአት ሁሉ ማስተሰሪያ ነው። የበደል ሁሉ ይቅርታ ማግኛ መንገድ ስለሆነ እግዚአብሔር አይምረኝም ይቅር አይለኝም በሚል ስንፍናና ቡዝንና ራሳችንን ከምናጠፋ ወስነን ቅድም እንዳልኳችሁ እንዴት መወሰን እንዳለብን መጽሐፍ ቅዱስ ራሱ ይነግረናል። መዝሙር 51 ላይ የተጻፈው ሙሉውን ታሪኩን በምታነቡበት ሰዓት እጅግ በጣም ምክር ሰጪ ነው። እጅግ በጣም የሚያጽናና የእግዚአብሔር ሐሳብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የቅርብ አምላክ ነኝ፣ የቅርብ ባይ ነኝ፣ ወላጆች እንደሌሏቸው ልጆች አልተዋችሁም ኑ ይላል። እናንተ ሸክማችሁ የከበደ ወደ እኔ ኑ።
የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ስንመለከት ሸክማችሁን እኔ እሸከማለሁ፣ ሸክሜ ቀሊል ነው፣ ቀንበሬ ልዝብ ነው ይላል። ስለዚህ ሁሉ ቀንበር በዓለም የሸመትነው አለ፣ ፈተና አለ፣ መከራ አለ። ይህንን የሚረዳ አምላክ አለ፣ ሩህሩህ አምላክ አለ፣ ቅዱስ አምላክ አለ። እጁን ዘርግቶ ሁላችንንም መቀበል የሚችል ጌታ አለ። ወደሱ መምጣት በእውነት መባረክ ነው። ከነበደላችን እግዚአብሔር ፍቅር ነው የምንለው እኮ ከነ ኃጢአታችን ስለወደደን ነው፣ ከነበደላችን ስለተቀበለን ነው። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይም ስንመለከት ይህንን ነው የሚያስረዳው። እግዚአብሔር እንዲሁ ዓለሙን በመውደዱ አንድያ ልጁን አሳልፎ ሰጠ። ምን አይነት ዓለም? ኃጢአተኛውን ዓለም፣ በደል የሰራውን ዓለም፣ ክብር የጎደለውን ዓለም፣ ሞት የነገሰበትን ዓለም፣ ኃጢአት ማንነቱን የበዘበዘው ሕሊና የተሰወረውን ዓለም፣ አእምሮውን ልቡን ሰይጣን የተቆጣጠረውን ዓለም ክርስቶስ ለማዳን ሰው እስከመሆን አከበረን። ሰው ከመሆን በላይ ፍቅር የለም። መለኮት ሰው ሆኗል። የማይታየው ታይቷል፣ የማይዳሰሰው ተዳሷል፣ የማይጨበጠው ተጨብጧል፣ የማይገረፈው ተገርፏል፣ የማይሞተው ሞቷል። ለምን ሲባል ስለ ፍቅር ነው። ወደዚህ አምላክ በፍቅርና በንስሐ ስንመለስ ያለፈ የቀደመ በደላችንን እግዚአብሔር ይቅር ሊለን የታመነ ነው። የተወደዳችሁ ይህንን ቪዲዮ የምትመለከቱ ሁላችሁም ደግመን ደጋግመን እግዚአብሔርን በንጹህ ልብ በጾም በጸሎት በስግደት በላያችን ላይ የነገሰውን የኃጢአትን ሱስ በእግዚአብሔር ስም ልንሰብረው እንችላለን። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ስለተጻፈ እግዚአብሔርን ቁጡ አድርገን አንመልከተው። በዚህ ልክ ግን እግዚአብሔር በባህሪው ፍቅር መሆኑን ተረድተን የድፍረት ኃጢአትን ከሰራን እግዚአብሔር ይሰብረናል። የድፍረት ኃጢአትን የሰሩት ጠፍተዋል። ኦሪት ዘፍጥረት ምዕራፍ 19 ላይ ስንመለከት የማይገባውን የዝሙትን ኃጢአት በድፍረት ተመክረው ተገስጸው መምህራን ተልከውላቸው ነቢያት ተነስተውላቸው እሱ እግዚአብሔር ማን ነው ብለው እግዚአብሔርን የተደፋፈሩ ሰዎች በእሳትና በዲን ጠፍተዋል። ስለዚህ በእግዚአብሔር ምሕረት ላይ እያወቅን የድፍረትን ኃጢአት አንሰራም። የሰራነው ኃጢአት ደግሞ በደላችንን አምነን ወደ እግዚአብሔር ከመጣን እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። በተመሳሳይ መልኩ በኖህ ዘመንም ኦሪት ዘፍጥረት ምዕራፍ 7 ላይ የምናየው እንዲህ አይነት ጸያፍ ኃጢአትን የሰሩ ናቸው። እግዚአብሔር ኖህን አስነሳላቸው ካለው መከራ እንዲድኑ፣ ህዝቡ ወደ እግዚአብሔር እንዲመለስ። በመጨረሻ እንደውም ወደ መርከብ እንኳን ተዘጋጅቶ የጥፋት ውሃ ሲዘንብ ከላይ ሲዘንብ ከስር ሲፈልቅ በኖህ መርከብ ላይ እንኳን ገብቶ የሚድን የሰው ኃይል ጠፍቶ ሰው በኃጢአቱ እንደጠፋ እንመለከታለን። የተወደዳችሁ የሰው ልጆች የሆናችሁላችሁ በእግዚአብሔር ቁጣ ዓለም አትጠፋ። እግዚአብሔር መሐሪ ስለሆነ ሰው በራሱ ኃጢአት ይጠፋል። ኃጢአት ያጠፋናል፣ በደል ያጠፋናል። በእግዚአብሔር ቁጣ እንደማንጠፋ እንመን። ኃጢአታችን ስለሚያጠፋን ከኃጢአታችን ነጥሎ ደግሞ ወደ ቅድስና እንዲመልሰን በባህሪው ቅዱስ ወደ ሆነው እግዚአብሔር ልንመለስ ይገባል ማለት ነው። በየትኛውም ቤተ እምነት ውስጥ ያላችሁ እግዚአብሔርን የምታምኑ እግዚአብሔር ከበደል እግዚአብሔር ከሞት የሰው ልጆችን የሚያወጣ ፍቅርና ቅዱስ አምላክ ስለሆነ እርሱ በፍቅር ይማርካል። እግዚአብሔርን ከወደድነው ወደን የሰራነውን ኃጢአት ጠልተን ወደ ወደደን ወደ አምላካችን ልንመለስ ይገባል። በድግግሞሽ በዚህ ህይወት ውስጥ ወድቀን እንደገና ንስሐ ገብተን እንደገና መወሰን ያልቻልን አንዳንድ ሰዎች ልንኖር እንችላለን። እንዴት እንወስናለን የሚለው ብዙ ጊዜ አስቸጋሪ ሲሆን እንሰማለን። ዋናውና ትልቁ መፍትሄ ቅድም እንዳልነው ንስሐ መግባት ነው። በመቀጠልም ደግሞ ራሳችንን በስራ መወጠር ወይም ደግሞ ሰዓታችንን በስራ ማሳለፍ እና ደክሞን ያንን አላስፈላጊ የሆኑ ተግባራትን የምንፈጽምባቸው ሰዓት በእንቅልፍ ለማሳለፍም ጭምር እንዲመቸን በስራ መወጠር። ቅዱስ መጽሐፍ እንዲህ ነው የሚለው፣
እግዚአብሔር ራሱ የሰው ልጆችን ለምን ፈጠረ ብለን ስናጠና አንዱ የሰራው ስራ ተሳትፈን ወይም ደግሞ ሰራተኞች ሆነን የእግዚአብሔርን በረከት ጭምር እንድናገኝ መጽሐፍ ቅዱስ ይሄንን ይነግረናል። ሰው ለስራ ነው የተፈጠረው። ሐዋርያው ቅዱስ ጳውሎስ ይሄንን ያጠናክርልናል። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 8 ላይ ስንመለከት ያልሰራ ቢኖር አይብላ ይላል። ሰው ካልበላ አይኖርም፣ ካልሰራ ደግሞ አያገኝም የሚበላውንና በስራ ራሳችንን መወጠር፣ ተማሪዎች ከሆንን በጥናታችን በቤተሰብ ቁጥጥር ስር ካለን ከቤተሰቦች ጋር ያለንን ግንኙነት እጅግ በጣም ማስፋት፣ በሌላ ደግሞ መንፈስ ቅዱስና እግዚአብሔር እንዲረዳን መንፈሳዊ ቦታዎችን ማዘውተር፣ ጉባኤያትን መከታተል፣ በሰንበት ትምህርት ቤቶች ራስን አሳልፎ መስጠትና በመልካም ስነ ምግባር እንድንታነጽ መልካም የሆነውን ነገር ሁሉ መምረጥ ነውና ሐዋርያው ቅዱስ ያዕቆብ እንዲህ በማለት አሁንም ይመክረናል። በአንደኛ ያዕቆብ ምዕራፍ 4 ቁጥር 17 ላይ ስንመለከት በጎ የሆነውን አውቆ አለመስራት ኃጢአት ነው ይላል። በጎ የሆነውን አውቆ አለመስራት። አሁን በጎ የሆነው ነገር አለ ህሊናችን ውስጥ አለ። እሱን ማንቀሳቀስ ነው፣ እሱን ማነሳሳት ነው። ለምሳሌ እኔ ራሴ ክፉ እንዲደረግብኝ እንደማልፈልግ ሁሉ ለሌላውም ክፉ ማድረግ እንደሌለብኝ ማመን ነው እና በዛ ልክ አእምሯችንን ማሳመን፣ በዛ ልክ አእምሯችንን መጠገን ያስፈልጋልና እግዚአብሔር ያወጣናል። መበርታት መጠንከር ያስፈልጋል። ወደ ቀደመ ነገር አለመመለስ፣ ያ በደል ስለሆነ ማለት ያ ስላልጠቀመን ማለት ነው። ያ ስላልጠቀመን ሌላው በዚህ ህይወት ውስጥ ያለን ሰዎች ለመውጣት ይህንን ህይወት ጀምረው የወጡ ብዙ ሰዎች አሉ። አንዳንድ ሰዎች ሰልጥቷቸው ከዛ ተግባር ይወጡ አሉ። አንዳንዶቹ በምክር አገልግሎት፣ አንዳንዶቻቸው ንስሐ ገብተው ወስነው ከዛ ህይወት ይወጡ አሉና የነዚህንም አድራሻ በማግኘት ስልክ በመደወል ወይም ደግሞ በአካልም በመነጋገር የገቡበትን መንገድ ሳይሆን የወጡበት መንገድ ለኛ ጠቃሚ ስለሆነ ከነሱም ጋር እየተገናኘን የምክር አገልግሎት መውሰድ እጅግ በጣም ጠቃሚ ነውና እችን ማከል እፈልጋለሁ። አመሰግናለሁ።